የሚል ማነው? ማዳንን ሰው የሚል ማነው? ቢከፋቸውም አሳዳጆቼ እስካሁን አለው ባንተ ጸንቼ። ቢከፋቸውም አሳዳጆቼ እስካሁን አለው ባንተ ጸንቼ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የዚህ ቪዲዮ ዝግጅት ዓላማ በዋሽንግተን ዲሲ የምትገኘው የርዕሰ አድባራት ደብረ ሰላም ቅድስት ማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ያሳለፈችውን ውጣ ውረድ እንዲሁም በአሁኑ ሰዓት ለተፈጠረው ወቅታዊ ችግር ለህብረተሰቡ ግንዛቤ ለማስጨበጥ የታለመ ሲሆን የተዘጋጀውም ማርያምን እናድን ወይም ሴቭ ዴስኬ በሚባል የማኅበሩ አባላት ነው። የርዕሰ አድባራት ደብረ ሰላም ቅድስት ማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከ27 ዓመት በፊት ለሃይማኖታቸው ቀናኢ በሆኑ ጥቂት አባቶችና ምዕመናን በጎ ፈቃድ በሰሜን አሜሪካ ዋና ከተማ ዋሽንግተን ዲሲ በኮሎምቢያና በ14ኛው ጎዳና ላይ ተመሠረተች። ይህች ቤተ ክርስቲያን የአሜሪካንን ሕግ አክብራ በባላደራዎች ቦርድ የምትመራ ሲሆን ከአስተዳደራዊ ጉዳዮች በስተቀር በመንፈሳዊ አገልግሎት ኢትዮጵያ ከምትገኘው እናት ቤተ ክርስቲያን ጋር አንድ እንደሆነች ብዙዎች ይመሰክራሉ። ለዚህም ዋቢ እንዲሆን ከወቅቱ የባላደራዎች ቦርድ ሊቀመንበር ዶክተር ጌታቸው መታፈሪያ ጋር የተደረገውን ቃለ ምልልስ እንደሚከተለው አቅርበናል። ቦርድ ምንድን ነው? ቤተ ክርስቲያንስ በቦርድ መስተዳደር ለምን አስፈለጋል? እሺ፣ አመሰግናለሁ። በዚህ ባለንበት ሀገር ህጉ 501c ወይም ደግሞ አትራፊ ያልሆኑ ድርጅቶች ሲተዳደሩ የሚከተሉት ህግ አለ። ያም ህግ አንደኛ የዛ የአካል የቤተክርስቲያኒቷ አባላት ተሰብስበው ቦርድ ይመርጣሉ። ያ ቦርድ ቀን ተቀን የሚሰራውን ከውጭ ጋር የሚደረገውን ግንኙነት እነዚህ ሁሉ የሚያስተባብር አመራር የሚሰጥ አካል ነው። ህጉ የሚያዘጋጅ ይህንን አካል የሚመርጥ ህዝብ ነው። ህዝብ ደግሞ ሉዓላዊነት ያለው የበላይ የሆነ አካል ነው እና እንግዲህ ቦርድ ቀን ተቀን ያለው ሁኔታ ከሱ ካለው ከአስተዳደሩ ጋር እየተመካከረ ሁኔታዎችን የሚመራ የሚያስተዳድር ማለት ነው። የዚህ ሀገር 501c የሚባለው እንግዲህ ያንን የግድ ማድረግ ይላል። ቦርድ እንግዲህ የሚመረጠው በአባላት ነው። አባላት የሚባሉት ወርሃዊ መዋጮ የሚያዋጡ ድምፅ መስጠት የሚችሉ አመራር ለመስጠት የሚችሉ የቤተክርስቲያኒቷ ቁንጮ የሆኑ አባላት ናቸው። እነኚህ አባላት የባለአደራዎች ቦርድን ይመርጣሉ። የአንድ የባለአደራዎች ቦርድ ዘመን 2 ዓመት ይሆናል። እንደዚህ እያለ ሁለት ዓመት እየተመረጠ ያስተዳድራል። 3 ጊዜ ሊመረጥ ይችላል አንድ የባላደራዎች ቦርድ አባል። ይህ ማለት 6 ዓመት ማለት ነው። ከ6 ዓመት በኋላ ሊመረጥ አይችልም፣ እዛ ላይ ያበቃል። አባላት ከፈለጉ ግን አንድ ምርጫ ዘመን አልፎ 2 ዓመት ካለፈ በኋላ ሊመረጥ ይችላል። እንግዲህ በአጠቃላይ የቦርድ አመራረጡ ሂደቱ ይህንን ይመስላል። ባለፉት 4 ዓመታት ወይም 6 ዓመታት ውስጥ ይህ የባላደራዎች ቦርድ አያሌ ስራዎችን ሰርቷል። ዋነኛው የተቋም ግንባታ ኢንስቲትዩሽን ቢልዲንግ ብሎ ስነ ስርዓት አውጥቶ የሰራ ይህ የአቋም
ግንባታ ኢንስቲትዩሽን ቢልዲንግ የሚሉት። በዛ መሰረት አንደኛ ሰራተኞች የሚቀጠሩበትን ስነ ስርዓት ፈጥሮለታል። ቀደም ብሎ አንድ ሰው ከሌላ አውቃለሁ በማለት ሊመረጥ ይችላል ወይንም ሊቀጠር ይችላል። አሁን ግን ማስታወቂያ ወጥቶ ከውስጥም ካሉ እነዚህ ሰዎች ማመልከቻ አስገብተው ከውጭም ደግሞ እንደዚሁ መጥተው ሊፈተኑ ይችላሉ። ባለፈው ጊዜ የተደረገው ካህናት ናቸው ፈተና የሚሰጡ። ይህም ፈተና በጽሁፍም በቃል የሚሆነ ነበር። ያ አንደኛው ነው። ሌላኛው በስነ ስርዓት ግንባታ ወይም ኢንስቲትዩሽን ቢልዲንግ ባልነው መሰረት አንድ ሰራተኛ ደሞዙ መጀመሪያው ወለሉን አስቀምጧል። ጣራው ደግሞ ምን ያህል ሊሄድ ይችላል የሚለው ሁሉ አስቀምጧል። በፊት ቀደም ብሎ የነበረ ተቀጣሪ አነስ ያለ ደሞዝ ያገኛል። በኋላ ያመጣ ደግሞ ከላዩ ላይ ከፍ ያለ ደሞዝ ሊያገኝ ይችላል። ይህ ቦርድ እንግዲህ አንድ ሰው ሲቀጠር መጀመሪያው ትምህርቱ ታይቶ ተሞክሮ ታይቶ የመጀመሪያው ደሞዙ ወለሉ ከየት ይጀምራል፣ ጣራው እስከ ድረስ ይሄዳል የሚለውን አስቀምጧል። በዚህ እንግዲህ ግልጽነትና አመኔታ ባለው ሁኔታ ይካሄዳል። ሌላ ያደረገው ነገር አለ። ይህ ቦርድ አንድ ተቀጣሪ በየዓመቱ ይመረመራል። እንደሚባለው ኢቫሉዌሽን የስራ ግምገማ ይደረጋል። ባለፈው ዓመት ምን ሰራ፣ ለሚመጣው ዓመት ደግሞ ምን ሊሰራ እቅድ አለው። በዚያ መሰረት ለምሳሌ በሚመጣው ዓመት ያለፈውን ዓመት ሰራለሁ ያለውን ያንን ግብ መጥቶ እንደሆነ ይታያል። የደሞዝ ጭማሪ የሚደረገው በዛ አይነት ነው። እንግዲህ በዚህ አይነት ቦርዱ የኢንስቲትዩሽን ቢልዲንግ ባለው እነዚህ ሰርቷል። ሌላ ኢንስቲትዩሽን ግንባታ የተቋም ግንባታ ሳይሆን ደግሞ የሰው ግንባታ ያስፈልጋል። ምን ማለት ነው? አንድ የኤክሳይቷ ሰራተኛ ትምህርት ያስፈልገው እንደሆነ ይህ ትምህርት እዚህ ቦታ እየተሰጠ ነውና ያንን ትምህርት ከዛ ቀስሜ ስመጣ ለቤተክርስቲያኒቷ እድገት ይበጃል ብሎ ካሳመነ በጀት ተቆርጦለታል። ሄዶ ተምሮ መጥቶ ራሱን አሻሽሎ ለቤተክርስቲያኒቷ ደግሞ ተለቅ ያለ እምርታ ያሳያል ማለት እና እነዚህን በመስራት ስነ ስርዓት ያበጀለት ቦርድ ነው። ይህ ኢንስቲትዩሽን ቢልዲንግ የተባለው ባለፈው 3-4 ዓመታት ተካሂዶ ተጠናቆ አሁን የተገነቡት የተሰሩት ፍሬያማ እንዲሆኑ ያንን እያስተካከለ የሄደ ቦርድ ነው። ካለፉት ቦርዶች እንግዲህ በአጠቃላይ በዚህ ሁኔታ ይለያል። እንግዲህ ከኛ በፊት የነበረው ቦርድ ተርሙ ገደብ አልነበረው እና የቦርድ ሊቀመንበር ወይም ቦርዱ ላይ ያለ ጊዜ የሰራ ነበር፣ ያገለገለ ነበር። እንግዲህ በፈረንጆች 2009 ከመጣም በኋላ ይህ ቦርድ እንግዲህ 3 ጊዜ ተመርጧል። ይህ ምን ማለት ነው? የአንድ የቦርድ አባል ዘመን 2 ዓመት ነው። 2 እያለ የመጨረሻው 6 ዓመት ነው። ከ6 ዓመት በኋላ ሊቀጥል አይችልም። ስለዚህ ይህ ቦርድ እንግዲህ ወይንም 3ታችን ለምሳሌ እዚህ ያለ ነው ለመጨረሻ ጊዜ ለ3ኛ ጊዜ ተመርጠናል። 6 ዓመት ሆኗል። ከዚህ በኋላ መውጣት ነው እንጂ ሊቀጥል አይችልም። ህጉ ያንን ነው ያስቀመጠው። የበፊቱ ቦርድ ግን የዚህ አይነት የጊዜ ገደብ አልነበረው።
ይሄኛው ቦርድ ግን የጊዜ ገደብ አስቀምጦ ህጋዊነትን በተመለከተ ይህ ቦርድ ህጋዊ ነው። አመጣጡ ህጋዊን ፈለግ በመከተል ነው። የተባለው በጀት በጊዜው በሰዓቱ አልደረሰልንም። ሌላው እንዲያው በጀትን በተመለከተ ይህ ቦርድ ቀደም ብሎ በጀት የሚመጣው አንዱ ክፍል ዝም ብሎ ያለፈውን ዘመን ያለፈውን ዓመት እሱን ዝም ብሎ ያስገባል። አዲስ በጀት አይመጣም። ያለፈውን ብቻ ኮፒ አድርጎ ማቅረብ ብቻ ነው። ይህ ቦርድ ከመጣ በኋላ ገንዘብ ሲጠየቅ ለምንድን ነው የሚሆነው? አካውንታቢሊቲ ምን ላይ ነው የሚሆነው? ይሄን ያህል ገንዘብ ቦርዱ በጀት ካደረገልኝ እኔስ ደግሞ ምን ያህል ነው ማስገባው የሚል ሁሉ አለ እና ችግር ነበር። ጥራት አልነበረው። ዝም ብሎ በዘልማት ነበር የሚሄደው። ይህ ቦርድ ምን አደረገ? ይህ ነገር ትክክል አይደለም፣ እንደ ማንኛውም ህጋዊ አቋም በጀቱ ሁሉ ጥራት ያለው ስነ ስርዓት ያለው መሆን አለበት ብሎ በጊዜው አንደኛ በጊዜው በጀቱ አልመጣም። በዛ ላይ ደግሞ ጥራቱ አስተማማኝ ስላልሆነ እንዲያውም ይህ ቦርድ ከውጪ ሰው አምጥቶ በጀት ማለት ምን ማለት ነው? የበጀት አወጣጥ ምንድን ነው? ከተጠየቀ በኋላ ደግሞ ያ በጀት ገንዘቡ ከመጣ በኋላ ምን ላይ ነው የሚውለው? ተራፊው ገንዘብ ደግሞ ምን ላይ ነው የሚለው? ያን ሁሉ የሚያስረዳ አንድ ፕሮፌሽናል ሰው አምጥተን ጥናት ሰጥቶ ለሰራተኞቹ አስተምሮ ይሄደ ነው እና በዛ መካከል በሰዓቱ ስላልደረሰ እኛም ደግሞ ያልጠራ በጀት ለህዝብ ልናቀርብ አልፈለግንም። ያለፈው ዓመት ዝም ብሎ ኮፒ ሆኖ እንዲመጣለን አልፈለግንም። ተጠያቂነትም አለብን። ይቺ ቤተክርስቲያን እያደገ ስትሄድ አቋሟ ሁሉ በዓለም ደረጃ የሚታይ እንዲሆን ነው የምንፈልገው እንጂ ዝም ብሎ በጀት ገንዘብ የህዝብ ገንዘብ ዝም ብሎ ዱፕሊኬት ወይም እየተቀያየረ የሚመጣበት አይደለም። በስነ ስርዓቱ ማሄድ አለበት ብለን በጀቱ በዛም ወቅት አላለፈም። ሆኖም ግን በጀት በወቅቱ አላለፈም ማለት ምንም ስራ አልተካሄደም ማለት አይደለም። ስነ ስርዓቱ፣ ስራው፣ ቅዳሴው፣ ትምህርቱ ባለፈው በጀት ተመርኩዞ ቀጥሏል። ስነ ስርዓቱም ሆነ ማንኛውም ነገር የተቋረጠ እንከን ሳይኖረው ስራው ቀጥሏል። ባለፈው ዓመት በጀት ተንተርሶ እና ያን እንግዲህ ሀቁ ይሄ ነው። ያደረግነው ደግሞ ማንኛውም ፕሮፌሽናል የሆነ እውቀት ያለው አስተዳደር፣ ስነ ስርዓት ያለው አስተዳደር የሚሰራው ነው የሰራው። በጥቂት አባቶችና ምዕመናን አነሳሽነት የተመሰረተችው ይህች ቤተ ክርስቲያን ለአባላቶቿ የምትሰጠው መንፈሳዊ አገልግሎቶችም እየተስፋፋ በመምጣቱ ቤተ ክርስቲያኗ በአርካንሳስና በ14ኛው ጎዳና ላይ በመዘዋወር ዛሬ ከ2000 እስከ 3000 ለሚሆኑ ምዕመናን ዘርፈ ብዙ አገልግሎቶችን እየሰጠች ትገኛለች። ቀሲስ ዶክተር አማረ ካሳዬ ቤተ ክርስቲያኗን ላለፉት 25 ዓመታት በማስተዳደር ለዚህ አብቅተዋታል። ስለ ቤተ ክርስቲያኗ ታሪክ ተጨማሪ ማብራሪያ ከዚህ እንደሚከተለው እናቀርባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያ ለዚህ ቃለ መጠይቅ ፈቃደኛ ሆነው ስለተገኙ በጣም በእግዚአብሔር ስም አመሰግናለሁኝ። እንግዲህ ወደ ዋናው ጉዳያችን ከመግባታችን በፊት ሊቀ ማእምራን ዶክተር አማረ ካሳዬ ማን ናቸው? ስለ ራሴ መግለጹ ብዙም ለሕሊናዬም በቤተ ክርስቲያናችንም ትውፊት እንዲህ ነኝ ብሎ ስለ ራስ ማውራቱ ተገቢ እንዳልሆነ ነው
ቤቶች አባቶቻችን የነገሩንም ያስተማሩንም ስንጓዝ የነበር ነው። ሆኖም ግን ለምስክርነት ያህል እግዚአብሔር የሰራውን አንዳንድ ነገሮችን መናገር እፈልጋለሁ። ስለ እኔ ከሕፃንነት ጀምሮ እድገቴም በአጠቃላይ በገዳማዊ ሕይወት በሕፃንነት ነው ወደ ገዳም የገባሁት። ገዳሙ በደብረ ሊባኖስ ገዳም የጻድቁ የአቡነ ተክለ ሃይማኖት ገዳም ነው። በዛ ነው እንግዲህ ከሕፃንነት ጀምሬ ጠቅላላ መንፈሳዊውን ከመሰረተ ትምህርት ጀምሮ በአጠቃላይ የቤተ ክርስቲያኒቷን ትምህርት በዛ ነው ለማገባደድ የቻልኩትና በዛም በታላቁ በመምህር ገብረ ኢየሱስ ስም በታነጸው በተሰራው የትርጓሜ የአብነት ትምህርት ቤት እዛም በመምህር ገብረ ኢየሱስ ስም የተቋቋመው ያቋቋሙት መምህራቸው የነበሩ ስለነበረ ብፁዕ ወቅዱስ አቡነ ባስልዮስ ናቸው። በመምህሩ መታሰቢያ መምህር ገብረ ኢየሱስ በዛ በጠላት ጊዜ ከገዳማውያን አባቶች ጋር በመሆን ጠላት ኢጣሊያ ገዳሙን ባጠፋበት ሰዓት በአንድነት ሆነው እየተዋጉ ጠላት ሀገሪቷን ሊይዛት አይገባም በሚል ንሴቦ እያሉ ከነዛ በአርበኝነት ሙያ ነው፣ በአርበኝነት መንገድ ነው ሕይወታቸው ያለፈው እና እንግዲህ ምን ያህል የሀገር ፍቅር ምን ያህል የወገን ፍቅር እንደነበራቸው ያሳያል። በእኚህ አባት እኚህ መምህር ገብረ ኢየሱስ መምህራቸው ስለነበሩ አስተምሯቸው ስለነበሩ ለሳቸው ምንድነው የተደረገው መታሰቢያ? ለሌሎች አርበኞች ሐውልት ተሰርቶላቸዋል፣ የተለያየ ነገር ተደርጓል። ለእኚህ ታላቅ የሀገር ወዳድ ወገን አፍቃሪ ለሆኑት ለመምህር ገብረ ኢየሱስ ምን የተደረገ ነገር አለ የሚል ጥያቄ ንጉሱ ከዛ ከተመለሱ በኋላ ጥያቄ ቀርቦ ነበርና ምንም የተደረገ እንደሌለና እንግዲያስ በዚህ በኩል የዛን ጊዜ የቤተ ክርስቲያኒቷ መሪ ፓትርያርኩ ቅዱስ አባታችን አቡነ ባስልዮስ ነበሩና እሳቸውንም ያስተማራቸው ስለነበረ እንግዲያውስ ምን ይደረግላቸው? ሐውልት ይሰራላቸው? ምን ይደረግ? የለም ሐውልት ከሚሰራላቸው እዛው ደብረ ሊባኖስ ያረፉበት ቦታ በእሳቸው ስም ትምህርት ቤት ጉባኤ ቤት ይዘጋጅ ተብሎ በትልቅ ደረጃ ተዘጋጅቶ እዛ ትምህርት ቤትም እንግዲህ በሐዲሳትም በሊቃውንትም ሌሎችንም የአብነት ትምህርት ቤቶች ትምህርት አይነቶችን በዛ ነው ያጠናቀቅኩት። ከዛ በኋላ እንግዲህ ወደ አዲስ አበባ ወጥቼ መታሰቢያ ቤት መምህራንና ቀሳውስት ማሰልጠኛ ትምህርት ቤት እዛም አዳሪ አለ። እዛም እንደገና ወደዛ ሄጄ የቀሩኝን ከሐዲሱ መምህር ዛሬ በሕይወት የለም አባ ላይከ ማርያም ይባላሉ። አቡነ ሕርያቆስ ኢየሩሳሌም የነበሩ ናቸው እና ከሳቸው ጋር የቀሩኝን ደብረ ሊባኖስ ያላጠናቀቅኳቸውን የትምህርተ ኅቡዓት የኪዳን እነዚህና እነዚህን የመሳሰሉትን በዛ ለማጠናቀቅ ችያለሁ። እንግዲህ በዛው እያለሁ ነው አገልግሎትም በዛው በመታሰቢያ ቤት አገልግሎት ሰጥቻለሁ።
በትምህርት ክፍል ምክትል ኃላፊነት መጋቢ ስርዓት ተብዬ በዋና መጋቢነት የተማሪዎች ኃላፊ በመሆን እንደዚሁም ደግሞ የሊቀ ሊቃውንቱ ጸሐፊ በመሆን በዛ እንግዲህ ለረጅም ጊዜ አገልግሎት ሰጥቻለሁ። በአገልግሎትም ደረጃ እንደሆነ እንግዲህ በዛን ጊዜ ነው። በዛን ጊዜ በዛ አይነት ሁኔታ እያለሁ ያው የልጆቼ እናት የሆነችውን ወይዘሮ ነገዴን በሕግ ጋብቻ ፈጽመናል። በዛው በመታሰቢያ ቤት በታዕካ ነገሥት በዓታ ለማርያም ቤተ ክርስቲያን። እንግዲህ በዛን ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስኮላርሽፕ ስለመጣ በዛ አይነት ሁኔታ ውድድር ማስታወቂያ ሲወጣ ያው እንግዲህ የቤተ ክርስቲያን ልጆች በሙሉ ውድድር አድርገን በውድድር አልፈን የተወሰኑ ልጆች ወደ አውሮፓ ስንሄድ እንግዲህ አንደኛው ምን ነበርኩ ማለት ነው። እዛም በሃንጋሪ የቴዎሎጂውን ትምህርት ከጨረስኩ በኋላ ወደ ሕግ ፋክልቲ ወደ ሌላ ዩኒቨርሲቲ ገብቼ የሕግ ሙያ አጠናቅቄ እንግዲህ ከዛ በአጋጣሚ መጻሕፍቶችን እቃዎችን በሙሉ ወደ ኢትዮጵያ ለመመለስ ልክ ያለው ብዙውን በመርከብ በዚህ አይነት ሁኔታ እያለ አሁን ያለው መንግስት በ83 ማለት ነው በኢትዮጵያውያን አቆጣጠር መሰለኝ በእኛ 90 በዚህ በአውሮፓውያን 91 መሰለኝ በዛን ጊዜ ወደዛ ተመልሼ ሊሄድ እየተዘጋጀው እያለሁ እንግዲህ ይሄ ለውጥ እንደዛ ሲሆን ምናልባት አሁን የተረጋጋ አይደለም እና ወደዛም ብትመጣ እንደሚገባ በቀሰምከው ሙያ አገልግሎት መስጠት አትችልም፣ ምናልባት ችግር ይፈጠርብሃልና ያለው ሁኔታ ደስ አይልምና ምናልባት በዛው ብትቆይ አለበለዚያም ደግሞ ወደ ምዕራቡ አገር ሄደህ ብታሳልፍ ለተወሰነ ጊዜ የሚል ነገር ከቤተሰብም ስለደረሰኝ በዛ አማካይነት ያው እዚህ ወደዚህ ልመጣ በቃው። ስለ ርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተ ክርስቲያን ጥንታዊ ታሪክና መሰረቱን ጭብጥ እንዲያስይዙን እስኪ ወደ ኋላ ዞር ብለው ስለ ቤተ ክርስቲያኒቱ ታሪክ ቢነግሩን። ቤተ ክርስቲያኑ የተቋቋመው በ1987 ዓ.ም እንደነበረ ነው። ይህንንም ደግሞ የነበሩት በዛን ጊዜ የመጀመሪያ ጀማሪዎቹ ያው መጋቤ ካህናት ካህሊያ ወዳፈረው ቀሲስ ማነው ፍስሐ የሚባሉ አሁን አቶ ንጉሴ ወልደ ማርያም አልታዩ አቶ ሰይፉ የሚባሉ እንደዚህ ነበሩ። እንግዲህ እኔ ያው ስመጣ ያገኘኋቸው መጋቤ ካህናት ወንዳፈረው ንጉሴ ወልደ ማርያምን የዛን ጊዜ ዲያቆን ነበረ ርዕሰ ደብረ አብርሃምን እና አልታዩ በተለይ በአቀባበሉ ላይ የነበሩት የብርሃኔ ወልደ ማርያም እነዚህ ነበሩና የነበሩት እዛም በዓታ አካባቢ ናቸው። እዛም ስለምንተዋወቅ በሚገባ ተቀበሉኝ። ጥንታዊነቷ ቦታው የት ነበረ የቤተ ክርስቲያኒቱ? እኔ የደረስኩት ኮሎምቢያ ሮድ በነበረበት ቦታ ላይ ነው የነበርኩት። ኮሎምቢያ ሮድ ነው የነበረው። ሲመጡ በአስተዳደር ነው የመጡት ወይስ በካህን እንደ ካህን አገልጋይ ሆነው ነው የመጡት?
እንግዲህ አሁን አስተዳደር ምናምን የሚባል ነገር የለም እኮ። አሁን አንድ ካህን ነው፣ አንድ ዲያቆን ነው፣ 2 ዲያቆን ቢኖር ነው፣ ማንም የለም እኮ እና ያ የሚባል ነገር የለውም እና ምንም ነገር የለም ማለት ይቻላል። እና በክህነት ነው የመጣሁት፣ በካህንነት ነው የመጣሁት እና ያው እንግዲህ አገልግሎት ጀመርኩኝ። የዚያን ጊዜ አንድ ኤርትራዊ ካህን ነበሩ፣ አባ ዳዊት የሚባሉ እንግዲህ እሳቸው ነበሩ። እሳቸው የኔም መምጣት ሲያዩ ጊዜ አልቆዩም። ያው ወደዛ ወደሚያገለግሉበት ኤርትራውያን ጋር ተመልሰው ሄዱ። እኔ እንግዲህ ከዛ በኋላ አገልግሎት እዛ ቦታ ላይ ነው የጀመርኩት። እንግዲህ ምናልባት እሑድ የሚሰበሰበው የሚመጣው ህዝብ ምናልባት ከ20 እስከ 30 የሚሆን አልነበረም። ይህን ያህል የተደራጀና የተቋቋመ ነገር አልነበረም። ያው ቦታውም ቅዳሜ ሲጨፈርበት የሚያመሽ ነው። ያው ሌሊት መተን ስናበቃ ያንን የሚነሳውን ቆሻሻውን አንስተን ጠርገን እንደገና ምንጣፍ አንጥፈን አገልግሎት መስጠት ነው። ሐምሌን ነሐሴ 30 ቀን በዛው ዓመተ ምህረት ምንም ነገር የለም። ይሄ የሚደረገው እንቅስቃሴ ሁሉ ቅዳሜም ሌሊት መጥቶ ቆሻሻ አንስቶ ጠርሙስ ጠርጎ ያን የሚደረገው ነገር ሁሉ በጣም አሳሳቢና አስፈላጊ ያልሆነ ነገር ነውና የራስ ለምንድን ነው የራሳችን የሆነ ነገር የማይኖረን የሚል ወዲያው ሀሳብ መጣብን። እንደ አጋጣሚ አቶ ሙልጌታ ወርቁ በዛን ጊዜ እሳቸውም በዛን አካባቢ ነው የመጡት። ተገናኘን፣ ተነጋገር። ነሐሴ 30 ቀን ቤተ ክርስቲያን የራሳችን የሆነ ነገር ለማቋቋም ወይም ደግሞ የራሳችን የሆነ እንዲኖረን ማድረግ የሚገባን የገንዘብ ማሰባሰብ አንድ ኮሚቴ መቋቋም አለበት የሚል ሀሳብ ነበረና ያው የመጀመሪያው በመጣው በ2 ወር ማለት ነው ነሐሴ 30 ቀን የገንዘብ ማሰባሰብ ኮሚቴ ተቋቋመ። ከዛ በፊትም በጽዋ ማህበር እንዲህ የተባለ የተደረገና ያለ ነገር እንደነበረ ነው። ግን በሚገባ ስርዓት ባለው ሁኔታ አቋቋም። እንግዲህ የዛን ጊዜ የዚህ የገንዘብ ማሰባሰቡ ሊቀመንበር አቶ ሙልጌታ ወርቁ ነበሩ እና ማሰባሰብ ተጀመረ። ወዲያው ገንዘቡ ከፍ እያለ ሲሄድ አሁንም እንግዲህ መቼም ገንዘብ እየመጣ ሲሄድ ችግሮች አብረው ይከሰታሉ እና ገንዘቡ በርከት ሲል ለብቻ ለህንፃው ብቻ ለቤተ ክርስቲያኑ ለዚህ የሚሆን ነው ተደርጎ የተቀመጠውና ለዚህ ለአንዳንድ ነገር በሚያስፈልግበት ጊዜ ገንዘብ ያስፈልገናል፣ ከዛ ማውጣት አለብን የሚል ሁሉ ጥያቄ ነበርና በዛ ይሄማ ልክ አይደለም፣ ይሄ ለዚህ ብቻ ነው የሚሆነው አይሆንም በሚል አንዳንድ አለመግባባቶች ተፈጥረው ነበርና በዛን ጊዜ ገንዘብ ያዥዋ ገነት ኃይለ ማርያም ትባል ነበርና ይሄማ ለዚህ ሊሆን አይችልም፣ እኛ ለዚህ ነው ያደረግነው፣ አይቻልም ብላ እምቢ አለች። በዛ አይነት እንግዲህ ያ የገንዘብ ማሰባሰቡ መርሃ ግብር ቀጠለ። ኮሚቴውም ስራውን እየሰራ ጉዞውን ጀመረ። በመካከል ላይ ከኮሎምቢያ ሮድ ድንገት ውጡ ተባለ። አሁን እዛው ኮሎምቢያ ሮድ እያለሁ የነዚህ አካባቢውን ህብረተሰብ በማሰባሰብ የመጽሐፍ ቅዱስ ማህበር እንዲካሄድ መጽሐፍ ቅዱስ መካሄድ አለበት። እንግዲህ የዚያን ጊዜ መላከ ገነት ልሳነ ወርቅ በየቤቱ የመጽሐፍ ቅዱስ ትምህርት ያስተምሩ ነበረ። ማታ ማታ እየተዘዋወሩ እኔም እንግዲህ በዛን ጊዜ እዛ ደረስኩኝ። የዛም ተሳታፊ ሆንኩኝ፣ የእነሱም ተሳታፊ ሆንኩኝ። የዛን ጊዜ አለምሸት የእሱ ጓደኞች መስፍን ታደሰና መስፍን አበበ የሚባሉ አንድ ጋር የሚኖሩ የእነሱ ቤት ነበረ የመጽሐፍ ቅዱስ ማህበር የመጽሐፍ ቅዱስ ጥናት የሚያካሂዱበት በየሳምንቱ። ዲያቆን አለምሸት የእሱ ጓደኞች መስፍን አበበና መንፈስ ታደሰ ይባሉ ነበርና በቃ የተወሰኑ የተሰባሰቡ መጽሐፍ ቅዱስ ያጥሩ ነበርና እንግዲህ በዚህ አይነት ያኛው በዛ ይካሄዳል። እንደገና አሁን ምን ተደረገ? በቤት በመኖሪያ ቤት የመጽሐፍ ቅዱስ ትምህርት ተጀመረ። ቅዳሜ መጽሐፍ ቅዱስ ትምህርት ማስተማር ጀመር። እነዚህን አለምሸት
ተሰባሰቡ፣ ሌሎችም መጡ። ከዛ በኋላ እንዲህ እያል አገልግሎቱ ቀጠለ። አሁን በዚህ ላይ እያለን መሰባሰቢያ ቦታ የለንም። በዘወትር ቀን ቅዳሜ መሰባሰቢያ የለንም። ምን እናድርግ? እዚህ ሃዋርድ ዩኒቨርሲቲ 16ኛው መንገድ ላይ የተማሪዎች መኖሪያ ክፍል አንድ ክፍል ሰው ጠይቆ አግኝተን ነበር እና እዛ ስንሰባሰብ በመካከል ላይ እሱን ማቋረጡብን። አሁን ምን እናድርግ? እንዴት ይሁን? ይሄ የዘወትር መጽሐፍ ቅዱስ በዛን ጊዜ የነበረው የሰው መንፈሳዊ ነገር የጠማ ነበረ። በጣም መንፈሳዊ ነገር ይፈልግ ነበር። ህዝቡ በጣም ይፈልግ ነበር እና ምን እናድርግ እኮ እንዴት እናድርግ ሲባል የለም እንግዳስ እንከራይ በሚል 16ኛው መንገድ ላይ ኒውተን ስትሪት እዛ ላይ አንድ ቦታ ፍሬው በቀለ ነው ያገኘው። እነዛ የሰንበት ተማሪዎችም ሌሎችም ያዋጡ 16ኛው መንገድ ላይ አንድ ክፍል አገኘን። በዛ ክፍል እንግዲህ ከሳምንት እስከ ሳምንት አገልግሎት ማካሄድ ጀመርን እኛ እና ያንንም የሚደረገው በጠቅላላው እዚህ አካባቢ የግል የሆነ ቤተክርስቲያን አልነበረም፣ ማንም አልነበረውም። ስለዚህ በሳምንት እሁድ ቀን ብቻ ነው አገልግሎት የሚሰጠው። ማለት አባታችን እዚህ ጋር ግን ምንም አይነት ቤተክርስቲያን አልነበረም ሲሉ ከርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን ውጭ ሌሎች ቤተክርስቲያን አልተመሰረቱም ማለት ነው? ሌሎች ቤተክርስቲያኖች አልተመሰረቱም ማለት ሳይሆን እንደ ርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን የራሳቸው የሆነ ምንም ነገር አልነበራቸውም። ከሰኞ እስከ አርብ ክፍት ሆኖ ያለ ነገር አልነበረም። እንግዲህ ከሰኞ እስከ አርብ ክፍት የሆነ አገልግሎት የሚሰጥበት መኖር አለበት በሚለው ነው እንግዲህ ይህንን የመጽሐፍ ቅዱስ ማህበር ያዛ ላይ ያደረግነውና እዛ ተከራየን። እዛ ውስጥ አገልግሎቱ ቀጠለ። በዚህ አካባቢ ያሉት አብያተ ክርስቲያናት የራሳቸው የሆነ ንብረት የላቸውም፣ ያው ተከራይተው ነው። እሱንም ደግሞ አንድ ቀን ነው፣ በሳምንት አንድ ቀን ነው የሚካሄደው እና በዛ ላይ እንግዲህ እነዛ ጠቅላላ የነበሩት ቀሳውስት የዛን ጊዜ አባ መላኩ፣ የዛሬው አቡነ ፋኑኤል፣ አባ ማዛ፣ ቀሲስ ታደሰ፣ ሊቀ ትጉሃን ፍቅሬ አንዱኛ ነበር የዛን ጊዜ። በኋላ ነው የመጣው ቢሆንም እነሱ በኋላ ነው የመጡት፣ የዛን ጊዜ አልነበሩም እና እዛ እንግዲህ ያን እያካሄድን እያለን በዚህ አይነት እያለን አሁን ከኮሎምቢያ ሮድ ውጡ የሚል አስቸኳይ እንትን መጣ ባለ ንብረቶቹ። በዚህ ምክንያት የዛን ጊዜ የት እንሂድ? ያልተፈለገበት ቦታ የለም። ቤተክርስቲያን ለመከራየት ልናገኝ አልቻልንም። ምን ይደረጋል? አይ እዚህ አገልግሎት እየተሰጠ ነው እና እዚሁ መጽሐፍ ቅዱስ ማህበር እዛው አድርጉት የሚል ፈቃድ አገኘን። ታቦቱን እያያዝን ነበረ። ጠዋት ቅዳሜ እሁድ ይዘን ሄደን እሁድ መልሰን ነበር ይዘን የምንሄደው። እዛ የራሳችን ቤት ስለሆነ ታቦቱም እዛው ይቀመጣል። አገልግሎቱም ከሰኞ እስከ ዓርብ አገልግሎቱ እዛ ተጀመረ። እንግዲህ የቀን ቅዳሴ የተጀመረው ማለት ሰዓታት መቆም የቀን ቅዳሴ የተጀመረው እዛ ቦታ ላይ ነው፣ በአሜሪካ ምድር። እዛች ነፍሳቸውን የማር መልአከ ገነት ልሳነ ወርቁ ፓወር ኃይል ይሏት ነበር፣ ፓወር ሃውስ ይሏት ነበረ እና በጣም ታላቅ ነገር ያገኘንበት ነው እና በዛ ላይ እያለን ነው እንግዲህ ቤተክርስቲያን ቦታ ይፈለግ ተባለ። በመካከል ላይ ባህታዊ ገብረ መስቀል መጡ። የፈንድሬዝ እዛው ቦታ ላይ አካሄድ። የዛን ጊዜ በባህታዊ ገብረ መስቀል አማካይነት የዛን ጊዜ ታዋቂ ነበሩ፣ ተደማጭ ነበሩ እና በአጠቃላይ ህዝቡ እሳቸውን ተከትሎ የሚሄድበት ጊዜ ነበር የነበረው። እንደ ዛሬው አድርገውና አሁን በእሳቸው አማካኝነት 65,000 ብር ተሰበሰበ በአንድ ቀን። ያ ብዙ ገንዘብ ነው። ከዚህ ቀደም የሰበሰብነው ለዚሁ ለህንፃ ብለን የነበረው ነበር። አሁን እንግዲህ ቦታ ይፈለግ እየተባለ እየተፈለገ እያለ ነው እንግዲህ እንትን ያለው። በዚህ አይነት ሁኔታ ይሄ አሁን ያለንበት አሁንም ፍሬው በቀለ አቶ ፍሬዎት በቀለ በእሱ አማካኝነት ነው እሱም ቦታ የተገኘው። እንዲህ ያለ ቦታ ተገኝተዋልና እሱን እንግዛ የሚል ጥያቄ መጣና ነገረን። 1350 ቡካነን ስትሪት ያለው ማለት ነው አሁን ያለንበት እና እንደዚህ ያለ ቦታ ተገኝቷል እና እንየው እናለን። ሄደን ስናየው ወና ነው። ይሄማ እንዴት ይሆናል? መጋዘን ነበረ። የዚህ
ቤል አትላንቲክ እንትን ነበረ፣ ቴሌፎን ካምፓኒ ነበረ። የመኪና ማጠቢያ ሁሉ ነበረ። አሁን የታችኛው መኪና ማጠቢያና መኪና ማቆሚያ የነበረ ነው። አሁን ቤተ መቅደሱ እናገለግልበት። እሱ ቦታ ተገኘ ተባለ። አሁን እንግዲህ እንዴት ነው ያ ቦታ ከተገኘ ምንድን ነው የሚደረገው? እንዴት ነው ያን ነገር መግዛት የምንችለው የሚል መጣ። ከዛ በፊት እንግዲህ እዛው 16ኛው መንገድ ላይ እያለን ዶክተር አክሊሉ አቶ ቢልኝ በዛ አይነት ሁኔታ አንዳንድ የቤተ ክርስቲያኑ መመሪያ ሁሉ እንዲስተካከልና አዲስ መመሪያ እንዲዘጋጅ የነበረውን በማስተካከል መመሪያ ወጣ። በ1996 ዓመተ ምህረት አዲስ መመሪያ ቤተ ክርስቲያኑ መመሪያ ተዘጋጀ፣ ጸደቀ እና የዛን ጊዜ የመጀመሪያው ምርጫ የቦርድ የመጀመሪያው ምርጫ ማለት ይቻላል። ከዛ በፊት የነበረው እንደነበረ ሆኖ ከዛ በኋላ በአዲሱ መመሪያ መሰረት የቦርድ 9 የቦርድ አባላት ማለት የዛን ጊዜ እንግዲህ ዶክተር አክሊሉ፣ አቶ ቢልኝ፣ አቶ ዳኛቸው ግዛው፣ አቶ ፍሬው ቡልቡላ፣ ወይዘሮ ብርሃኔ ወልደ ማርያም፣ አለምሸት ዲያቆን አለምሸት፣ ሙሉነህ ፋሲካ፣ ወይዘሮ ፋሲካ አስራት፣ የዛን ጊዜ ርዕሰ ደብር አብርሃም ሀብተ ሥላሴ። እነዚህ ነበሩ የመጀመሪያዎቹ የቦርድ እንግዲህ በ1996 ዓመተ ምህረት የነበሩት። እንግዲህ በዚህ አይነት ሁኔታ እያለ ነው ይሄ ቦታ የተገኘው። እንግዲህ ይህን ቦታ አሁን ለማዘጋጀትና ለመግዛት ገንዘብ መበደር ያስፈልጋል። ዋጋውም ወደ 455,000 ነው በዛን ጊዜ የነበረው። በዛን ጊዜ ይህን ያህል ገንዘብ ለመበደርም ምንም ነገር የለንም ያንን ነገር ለማድረግ እና ምንድን ነው የምናደርገው፣ እንዴት ነው የምናደርገው የሚል ነገር መጣ። የዛን ጊዜ የሂሳብ አያያዝ እንኳን በቂ ነገር የለንም ለመበደርም እና የአባላት መኖር አለበት። በየሳምንቱ የሚገባው በየወሩ የሚገባው ከአባላት የሚሰበሰበው አስራቱ ምን እንደሆነ ምንም ነገር የለም በዚህ ደረጃ የተያዘና አሁን ምን ይደረግ ተባለ። በዛን ጊዜ አንድ የሂሳብ ባለሙያ አቶ ፈቃደ የሚባል ሰው ሂሳቡን የአባላቱን የምኑን አዘጋጅቶ ያን ነገር ሰጠን። በዛ አማካይነት ብድር አገኘን። በ1997 ዓመተ ምህረት አሁን ያለንበትን ቦታ ተረከብን ማለት ነው። እዚህ ጋር አባታችን ካነሱት አይቀር የቤተ ክርስቲያኒቱን አመሰራረት በደንብ ሲነግሩን እንደዚሁ ደግሞ ብድር አጠያይቁንም አብረው ጨምረውን ነግረውን ነበረ እና ብዙ ምእመናን ብዙ አዋቂ ሰዎች የተሳተፉበት እንደሆነም ነው የነገሩን እና አሁን ከውጪ አንዳንድ መረጃዎች የምንሰማውና ምን ያህል እውነተኛ መሆኑን ባናውቅም የተወሰኑ ጥቂት ሰዎች ብቻ ቤታቸውን ካርታ አስይዘው የገዟት ወይ ደግሞ ያቋቋሟት ቤተ ክርስቲያን ነች ተብሎ ይነገራል። ይህንን እንዴት ያውታል? ይሄ በእውነት ውሸት ነው፣ ትክክል አይደለም። እንግዲህ ቀደም ሲል እንደገለጽኩት ቤተ ክርስቲያኒቷ የሂሳብ እነዚህ ነገሮች ተስተካክለው የሌላቸው ስለሆነ ምናልባት ኮሳይነር ብናገኝ ብለን ሀሳቡ ይኖር ይሆናል። እነ ወይዘሮ ራሄልን አንድ እህትም ነበረች ወይዘሮ ገነት እና ዶክተር አክሊሉም እንደዚህ ተብለው ነበረ። ነገር ግን ያ አቶ ፈቃደ ሂሳቡን በሚገባ አዘጋጅቶ ስለሰጠን በዛ አማካኝነት ብድር አገኘን። ብድሩን ካገኘን የእነሱ ምንም የሚያስፈልግ ነገር የለም እና የማንም ኮሳይነር ወይንም ደግሞ ማንም ቤቱን አስይዞ ይህንን ቦታ አልገዛም። ቤተ ክርስቲያኒቷ በራሷ አሁን ቅድም እንደገለጽኩት የተፈጸመ እንጂ ማንም እንትን የለውም። እንደው ከዛ ጋር አያይዘው ቤተ ክርስቲያኒቱ ከዛ በኋላ ያፈራቻቸው ንብረቶች ወይ ደግሞ ቤተ ክርስቲያኒቱ ከዛ በኋላ ያስገኘቻቸው መንፈሳዊም ይሁን ቁሳዊ ነገሮች አሉ። ይህንን ቢያብራሩልን። እንግዲህ ቤተ ክርስቲያኒቷ ከዛ በኋላ ያፈራችው ንብረት በእውነት ነው
ህዝቡም አገልግሎቱም በጣም እግዚአብሔር የሚደሰትበት ስለነበረ ህዝቡም በፍቅር ካህናቱም በፍቅር በአንድነት እንሰራ ስለነበረ በአጠቃላይ በወዳው ነው ይህንን ዕዳውን እንኳን መክፈል ሳንችል እዚህ መኪና ማቆሚያው 14ኛው መንገድ ላይ የነበረው ጫካ ነበረ፣ ባዶ ቦታ ነበር እና እሱን እንግዲህ መግዛት አለብን። ይሄ በ97 ስንገዛ ይሄኛውን፣ ያኛው ደግሞ በ97 ማስታወቂያ ወጣ። መግዛት አለብን ብለን ለመግዛት በምንልበት ጊዜ እንዲህ ገና ይሄንን በዳ ነው ያለው፣ ምንም ያደረግነው ነገር የለም። እንዴት አድርገን ደግሞ ሌላ እንገዛለን? አይሆንም የሚል ከዛው ከቦርድ መካከል አንዳንድ ችግሮች ተፈጥረው ነበረ። የዛን ጊዜ አሁንም የነበሩት አለምሸት እና ዲያቆን አለምሸት መጋቢ ስርዓት አለምሸትና ፋሲካ አስራት ነበሩ። የዛን ጊዜ ቦርድ ነበሩ እና ሊቀመንበሩ ያው ዶክተር አክሊሉ ነበሩ። ምክትሉ አቶ ቤልኝ ናቸው። እና እንዴት ይሆናል የሚል ነገር መጣ። በመካከል ላይ ያንን ቦታ ሌላ ሰው ወሰደው። በጣም አዘን። እንግዲህ ኩታ ገጠም የሆነ ቦታ ማግኘት በጣም አስቸጋሪ ነው። እኛም ማዘን። በመካከል ላይ እንዳጋጣሚ ሆነው ሳይስማሙ ቀሩ። ያ የወሰደው ሰውዬ ከነዚህ ሰዎች ጋር እንደገና ስንጠይቃቸው መውሰድ ትችላላችሁ የሚል ድል ገጠመን። ይህንንም አሁን በ1998 ዓ.ም 165,000 አካባቢ ነው የተገዛው። ይሄ መኪና ማቆሚያው 14ኛው መንገድ ላይ ያለው ቦታ እንግዲህ እሱን ገዛን። ከዛ በኋላ የካህናት ማረፊያ የሚያስፈልጋል ይገዛ ተባለና አሁንም 14ኛው መንገድ ላይ ነው፣ ከፍ ብሎ ከቤተ ክርስቲያኑ ወጣ ብሎ ነው ያለው። አሁን $4,000 በየወሩ ይከራያል። ያንን ስናገኝ ያንንም እንግዛል። በዛ ላይ በእውነት ቆራጥ እርምጃ ወስደው ዶክተር አክሊሉ እንዲገዛ ውሳኔ ያሳለፉት እሳቸው ናቸው። በጣም ጥሩ ነው። ያንንም ገዛን። ከዛ በኋላ እንግዲህ ይሄ አሁን በመካከል ላይ ቤቴን ስሩልኝ የሚል ቤተክርስቲያን፣ አዲስ ቤተክርስቲያን መስራት አለብን የሚል መንፈስ ተነሳ። ቤቴን ስሩልኝ የሚል መፈክር በመያዝ የገንዘብ ማሰባሰብ ፕሮግራም እየጀመርን እያለን ይሄ የአይሲ ካምፓኒ የበረዶ ፋብሪካ ኩታ ገጠም አሁን የያዝነው ቦታ ቤተክርስቲያን ይሰራበታል፣ ይሄ መልቲፐርፐዝ ሆል ይሰራበታል ብለን ያሰብነው ቦታ ያ ደግሞ ይሸጣል የሚል ነገር። ይህንንም አቶ ፍሬው ቡልቡላ ነው ያመጣው። በትንሽ ገንዘብ መግዛት ትችላላችሁ ከሰውየው ጋር መነጋገር ከተቻለ የሚል ይህንን ኢንፎርሜሽን ሰጠን። ወደ 600,000 አካባቢ ነበር ያለው። አረ እንዲህ ተብሏል ብለን ለቦርድ አቀረብን እና እንደ አጋጣሚ ሆነ ዶክተር አክሊሉ የዛን ጊዜ ክረምት ላይ ሁልጊዜ በየአመቱ ፍሎሪዳ ይሄዳሉ። እዛ ነበሩ። ምክትል ሊቀመንበሩ አቶ ቤልኝ ነበሩና አሁን እንደዛ ሲሆን እንዴት ይሆናል? ይሄ ሊሆን አይችልም የሚል ነገር አሁንም መጣ። እንደዚህ እየተነጋገርን እያለን ወደ 1,070,000 ደረሰ። ያንን በጽሁፍ አረጋገጡልን። አሁን ይዘን ቀረብን ቦርዱ ጋር። $1,070,000 ማለት ቤተክርስቲያኖቹ ያሰባሰበችው ገቢ ማለት ነው አይደለም? ያንን ቦታውን ለመግዛት እንጂ እንትን የሰጡን ኦፈር የሰጡን 1,070,000 የሚል በደብዳቤ ያረጋግጡን። በፊት 600,000 ነበረ። ዘገየን እኛ። አሁን እንደገና አሁንም መጠየቁን አላረፍም። ስንጠይቃቸው በእንትን አረጋግጡልን ለቦርዱ ማቅረብ እንዲመቸን ብለን ስንጠይቃቸው 1,070,000 ግዙ የሚል ደብዳቤ ሰጡን። ያን ይዘን ወደ ቦርዱ ቀረብ። እንግዲህ የዛን ጊዜ አቶ ይልኝ እንዴ አሁን ይህንን የምንገዛበት ደረጃችንም አይደለም፣ ደግሞ ገና ሳይታወቅ ሳይመረመር እንዴት ሊሆን ይችላል የሚል
ነገሮችን የመጎተት ነገር መጣ በመካከል ላይ። የዛን ጊዜ ሊቀ ሊቃውንት ወርቅነህ ኃይሌ እንዲህ ይሄ ነው ንብረት ነው፣ ይሄ ለትውልዱ ነው፣ የሆነ ነገር ይሄ ነገር ቢገዛ ኩታ ገጠም ነው ይገዛ ብለው እሳቸውም እዚያ ላይ በእውነት ቀጥ ብለው ቆሙ። በዛን ጊዜ አሁንም ፈቃደኛ አልሆኑም። ከፈለጋችሁ እናንተ ስሩት፣ እናንተ ከፈለጋችሁ አድርጉት፣ እንግዳው እኛን አድርጉት ከፈለጋችሁ የሚል ነገር ነው የተሰጠን። ይህንን በምንልበት ጊዜ እንግዲህ እኛማ ምን እናደርጋለን? እንግዲህ ምንም ማድረግ አንችልም። እንግዲህ ምን ይደረግ ብለን በዚህ አይነት ሁኔታ እያለን ሌላ ሰው ወሰደው ይሄንንም። አሁን በመካከል ላይ ተስፋ አልቆረጥንም። መቼም በእውነት እግዚአብሔር የሚሰራው ስራ ታቦቷም ታምረኛ ታቦት ናት በእውነት እና ከሄደ በኋላ አሁንም እንደገና እነዛ ሳይስማሙ ቀሩና እንደገና 200,000 ብር ጨምራችሁ 1,270,000 ግዙ የሚል ወረቀት መጣ። በዛን ጊዜ አሁን አቶ ቢልኝም ተስማማ፣ ይሄ ቦታ እንዲገዛ ሆነ። እንግዲህ የንብረት ሁኔታው በዚህ አይነት ሁኔታ ነው የመጣውና ያለው። እንግዲህ በአጠቃላይ አሁን ቤተ ክርስቲያኒቷ የመጀመሪያውን ክፍያ በጠቅላላ ያሉት ንብረቶች በሙሉ እዳቸው ተከፍሎ ነፃ ናት። እንደገና በካሽ ወደ 4 ሚሊዮን ዶላር ደረጃ አላት ቤተ ክርስቲያኒቷ። እንግዲህ በዚህ አይነት ሁኔታ ነው ቤተ ክርስቲያኒቷ በአሁኑ ጊዜ ያለችው። ቤተ ክርስቲያኗ ገለልተኛ የሚል ስያሜ እንድትይዝ ብዙ ሰዎች በዛ ስም ሲጠሯት ይሰማል። ምን ማለት ነው ገለልተኛ? እንግዲህ እንደ ልማድ ሆኖ ገለልተኛ ይባላል እንጂ በቤተ ክርስቲያን ገለልተኛ የሚባል ነገር ሊኖር አይገባውም። የለም ብዬ ነው የማስበው። በመመሪያችንም ሆነ በጠቅላላው በቤተ ክርስቲያናችን ውስጥ ገለልተኛ የሚል የተጻፈ ጽሑፍም የለንም። ግን ቤተ ክርስቲያኒቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቀኖናዋን ዶግማዋን ተከትላ የምትጓዝ ቤተ ክርስቲያን መሆን አለባት የሚል ነው። ይህም እንግዲህ ቤተ ክርስቲያኒቷ ባላት ችግር ምክንያት የተነሳ ነው። ቤተ ክርስቲያኒቷ መንፈሳዊ የአስተዳደር ችግሮች በቤተ ክርስቲያኒቷ ውስጥ በጣም ጎልተው እየታዩ ነው ያሉት። በየትኛው ቤተክርስቲያኒቷ ማለት በኢትዮጵያው ቤተክርስቲያን ነው ወይስ በአሁኑ ደረሳ ማለት ነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አሁን የምናገረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ባለንበት ባለው ሁኔታ በእውነት ነው በሚያሳዝን ሁኔታ ነው ያለችው እና እንግዲህ ከዛ የተነሳ የደሴ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን ማህበረ ምዕመናን ካህናት በአንድነት ተስማምተው አሁን ያለው የቤተ ክርስቲያን አስተዳደር ትክክል አይደለም በሚል ብዙ የተጻጻፋቸው ዶኩመንቶች አሉ። በዛ አይነት ሁኔታ ነው ገለልተኛ ማለት ሳይሆን በቤተ ክርስቲያኒቷ ትክክል እየተጓዘች አይደለም። እንግዲህ ቀደምም ብሎ ያየን እንደሆነ ያው መንግስት እጁን በቤተ ክርስቲያን ውስጥ አስገብቷል። መንግስት በቤተ ክርስቲያን ውስጥ እጁን ካስገባ የመንግስት ድምፅ ነው እነዚህ አስተዳደሩን የሚመሩት በመንግስት ፈቃድ ነው። ያውም ፓትርያርክ ሆነ በመንግስት ፈቃድ ስልጣን እንደያዙ ነው የምንረዳው የምናውቀው። ማስተዳደሩ ብዙ ችግር አለ በቤተ ክርስቲያኒቷ ውስጥ። እንደገና ደግሞ ቤተ ክርስቲያን ሁለት ሲኖዶስ በአንድ ዘመን ሁለት ፓትርያርክ አሁን ያለንበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቀኖናው የሚያወግዘውን ያ ነገር እየተፈጸመ ነው ያለው። ሁለት ሲኖዶስ ሁለት ፓትርያርክ ነው ያለው።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ሲኖዶስ አንድ ፓትርያርክ ነው ቤተክርስቲያኒቷ የሚፈቀድላት በቀኖናው መሰረት። እንግዲህ ያ ቀኖና ፈርሷል ማለት ነው። እንደገና ደግሞ ውጭም የወጡት አባቶች ውስጥ ያሉት ከውጭዎች ጋር መወጋገዝ ጉዳይ አለ። እነዚህን አውግዘዋል፣ እነዚህ ደግሞ እነዛን አውግዘዋል። ይሄ ውግዘት አለ። ይሄ ውግዘት እያለ አሁን አገልግሎቱ እንዴት ሊሄድ ይችላል? አንድ የታሰረ ሰው በእስር ቤት ውስጥ እያለ ሌላ ስራውን መስራት ይችላል ወይ? ድሮ ይሰራ የነበረውን ማከናወን ይችላል ወይ? በዚህ በስጋዊ እንኳን ብናየው አይቻልም። እና ያም ስላለ ይሄ ነገር እንደዚህ ሆኖ ቤተክርስቲያኒቷ ሁለት ተከፍላ በቤተክርስቲያኒቷ ውስጥ እንደዚህ ያለ ችግር እያለ ባይሆን እንኳን ሃይማኖታዊውን ጉዳይ የዚህ የፖለቲካውንና የአስተዳደሩን እንኳን ባይሆን የዚህ የሃይማኖቱ ጉዳይ እንኳን ወደ አንድ አቅጣጫ ይሄድ በሚል ለ3 ዓመታት ያህል የሰላም ጉባኤ በሚል ከሌሎች ወንድሞቻችን ጋር በመተባበር ይህቺ ቤተክርስቲያን የእኛ ቤተክርስቲያን አስፈላጊውን ድጋፍ በመስጠት ሙከራ ተደርጎ ነበር። ያም አልሆነም። እንግዲህ ያ እንዳይሆን የሆነበት ያው ያሉት የቤተክርስቲያን አባቶች የመንግስትን ድምፅ የሚሰሙ ስለሆነ መንግስት ያዘዛቸውን የሚያደርጉ ስለሆነ በዛ አማካይነት ነው። 3 ጊዜ ስብሰባ ከተደረገ በኋላ በመጨረሻው ሎስ አንጀለስ ላይ ጠቅላላ ሰላሙ አልቆ ፍቅር እንዲወርድና ቤተክርስቲያኒቷ አንድ እንድትሆን ወደ ስምምነት ላይ በደረስንበት ሰዓት ነው መንግስት የእኛን ልኡካንም እዛ ሄደው መከራ እንዲደርስባቸው ችግር እንዲገጥማቸው ተደረገ። ወዲያው በ24 ሰዓትም የተባረሩ ወንድሞቻችን ነበሩ እና በዚህ አይነት ሁኔታ ያም የሰላሙ ጉባኤ ሳይሳካ ቀረ። አሁንም ቤተክርስቲያን በዚህ አይነት ሁኔታ ነው ያለችው። በመንፈሳዊም እንኳን ሳይቀር የመወጋገዝ ጉዳይ ስላለ በዚህ አይነት ሁኔታ በአንድ ቤተክርስቲያን እንደዛ ሆኖ ለመጓዝ ያስቸግራል። ያ ነገር እስከሚመጣ ድረስ በነበርንበት ያለውን የቤተክርስቲያኒቷን ቀኖና እንደያዝ ደግሞዋን እየጠበቅ ስርዓቷን በማካሄድ ላይ ነው ያለ ነው እንጂ ይሄ አካሄዳችን ገለልተኛ አሰኘንም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናቱ እንደ ካህናት፣ ቄሱ ጳጳስ ልሁን አላለም፣ ዲያቆኑ ቄስ ልሁን አላለም፣ ቄሱ ክህነት ልስጥ አላለም። በዛ በነበረው በቀኖናዋ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተጻፈው ቀኖናውን ጠብቆ ደግሞውን ጠብቆ እየተጓዘች ያለች ቤተክርስቲያን ናት ራሷን ችላ። በዛ አይነት ሁኔታ ነው። ሆኖም ግን በዛ እንደዚህ በምንልበት ጊዜ መንበሩም ሊኖር የሚገባው የመንበረ ፕትርክናው ሊኖር የሚገባው አንድ ቦታ ኢትዮጵያ ውስጥ ያውም እዛው አዲስ አበባ መሆን አለበት ብላ ነው ቤተክርስቲያኒቷ ያንን የተቀበለችው። ከዚህ ጋር በተያያዘ ብዙ ሰዎች የሚያነሱት ጥያቄ ምንድን ነው? አሁን ቀደም ያለ አቋማቸውን ለመቀየር የሚፈልጉ የደብሩ አገልጋዮች አሉ። ቤተክርስቲያኒቱ ገለልተኛ ሆና መቆየት የለባትም፣ ስለሆነም ወደ ኢትዮጵያ እንድትመለስ ጥረት መደረግ አለበት ተብሎ እንዲያውም በአንድ ወቅት ደብዳቤዎች እና ጽሁፎች ሁሉ የተገኙ ማስረጃዎች ያሳያሉ። እነሱ ካህናት ወይ አገልጋዮች ለምንድን ነው ዛሬ ሀሳባቸውን ለመቀየር የፈለጉት? እንግዲህ ቅድም እንደገለጽኩት በዛ አማካይነት የሚያገኙት ነገር ሊኖር ይችል ይሆናል። እንግዲህ ይሄ ሁሉ ነገር ሊመጣ የቻለው ቤተክርስቲያኒቷ አሁን ገንዘብ መኖር የንብረት ማሰባሰብ ደረጃ ላይ ስላለች ያንን ነገር እንዴት አድርገን እናገኘዋለን የሚል ምክንያታዊ እንትን ይዘው ነው ያን ነገር የሚያደርጉት እንጂ በእውነት
ቤተ ክርስቲያኒቷ ከእናት ቤተ ክርስቲያን ተለይታለች ብለው አስበው አይደለም። ከራሳቸው ጋር የተያዘ ነገር ነው። ቤተ ክርስቲያኒቷ ከእናት ቤተ ክርስቲያን ተለይታ ማታቅም፣ ልትለይ የማይገባ በዚህ አይነት ሁኔታ ያለች ቤተ ክርስቲያን ናት። ያ እንግዲህ ቅድም እንደገለጽኩት ነው። ፖለቲከኛ ናቸው የሚል አስተያየት አለ። እርስዎ ፖለቲከኛ ኖት ወይስ የሃይማኖት ሰው? መቼም ሰው የፈለገውን መናገር መብቱ ነው። እኔ ፖለቲከኛ አይደለሁም። እኔ ካህን ነኝ። እመቤታችን እኮ ነቢያቱ ራሳቸው የሚናገሩት ምንድን ነው? እውነት እኮ እውነት ነው። እውነት ነው። ዮሐንስ መጥምቁ ዮሐንስ እይደልወከ ታውሱ ብእሲተሁ ከፊልጶስ ብሎ ሲያበቃ በግልጽ ንጉሱን መቃወም መናገር ያ ፖለቲካ ነው። ያ እንግዲህ ፖለቲካ ነው። አሁን ባነጋገሩ እመቤታችን ቅድስት ድንግል ማርያም ንጽሕተ ንጹሐን ቅድስተ ቅዱሳን አሁን መሳሪያ እያደረጉ ሰውን የሚደበድቡባት እመቤታችን ቅድስተ ቅዱሳን የአምላክ እናት ወላዲተ አምላክ ራሷ ታብዮ ነፍሲ ለእግዚአብሔር ያስቲ መንፈሴ በአምላኪ መድኃኒቴ እስመ ርኤ ሕማመ አላመቱ ናሁ ምዜስ ያስተወጹኒ ኩሉ አቤዮም ለቱ ተማስገሩን በረከቱ ደርቧል እያለች ተናግራለች። ከፍ ከፍ ያሉትን አዋረደ፣ ትክክለኛ ያልሆኑትን አዋረደ እያለች ተናግራለች። ፖለቲካ ነው። እኔ ምንድን ነው ፖለቲካ የተናገርኩት? እውነት መናገር ፖለቲካ ነው። ያለ አግባብ ሰዎች መሞት የለባቸውም ብሎ መጮህ ፖለቲካ ነው። ያለ አግባብ ሰዎች መታሰር የለባቸውም ብሎ መናገር ፖለቲካ ነው። ቤተ ክርስቲያኒቷ አቅጣጫ ይዛ አንድ ሆና በአንድ መንፈስ አንድ መንጋ አንድ እረኛ ሆና ትምራ ብሎ መጮህ ፖለቲካ ነው። የሰላም ጉባኤ እንዲኖር አድርጎ ያንን ነገር ማካሄድ ፖለቲካ ነው። ይሄ እንግዲህ ፖለቲካ ነው የሚሉት ከሆነ ይሄ ፖለቲካ አይደለም። ይሄ እውነት ነው። ይሄ ነቢያት የተጓዙበት ነው። ይሄ ሐዋርያት የተጓዙበት ነው። ይሄ ሊቃውንቱ የተጓዙበት ነው። ይህንን ያነሳሁበት ምክንያት ምንድን ነው? አባታችን በመምህር ተስፋዬ መቆያ ሲነገር የተሰማ ነገር አለ። በልደት በዓልና በፋሲካ ቀን በሚከበርበት ዕለት በቤተ መቅደስ ውስጥ እየወጡ የሚያደርጓቸው መግለጫዎች የፖለቲካ ይዘት ያላቸው ናቸው። ይህንን በተመለከተ ካህናቶች ጠጋ ብለን ከዚህ አቋሞት ራስዎን ለውጥ ያድርጉ ብለን መከራቸው አሰማምረናል የሚል ነገር ስለተነሳ ነው። የሚገርም እኮ ነው። እንዲህ ብለናቸው ነበረ። ፖለቲካ ነው የተጻፈው ጽሑፍ አሁን ማየት ይቻላል፣ ማንበብ ይቻላል። ምንድን ነው ዛሬ የተጻፈው? በእውነት ነው የሚገርመው። አንድ ጊዜ የትንሣኤ ዕለት ነው። የአቡነ ጴጥሮስ ሐውልት ተነሳ ተባለ። እንዴ የአቡነ ጴጥሮስ ሐውልት ለምንድን ነው የሚነሳው? ከዛ ከትንሣኤ ጋር በማገናዘብ በመናገርበት ጊዜ እሳቸውን አንስቻለሁ። አቡነ ጴጥሮስ የቤተ ክርስቲያኒቷ እንደ ምሳሌ ሆነው ዘላለም ሲያበሩ የሚኖሩ የታሪክ አባታችን፣ የሃይማኖት አባታችን ሰማዕት የተባሉ የእሳቸው ሐውልት ለምን ይነሳል? ለምን ተነሳ? ለምንድን ነው ብሎ የዛን ጊዜ መናገር ይሄ ኃጢአት አይደለም። ይሄ ፖለቲካ አይደለም። ስለ ፖለቲካ ይሄ ነው ብዬ የተናገርኩት ነገር የለም። አዎ መንግስት ያለ አግባብ የሚያደርገው ነገር ካለ ልክ አይደለም እላለሁ። የሚዋሸው ነገር ካለ መዋሸት የለም እላለሁ። ማንም ግለሰብ ማታለል ይቅር፣ ማጭበርበር ይቅር፣ ራስ ወዳድነት ይቅር ነው። ይሄ ፖለቲካ አይደለም እና እንደዚህ ፖለቲካ ይናገራሉ፣ ፖለቲካ ይላሉ የሚል ነገር እኔ ይሄንን ፖለቲካ ነው ብዬ አላስብም። ፖለቲካ የሚባለው አንድ ድርጅት ውስጥ ገብቶ ዓላማ ቀርጾ በዛ ዓላማ መሰረት የሚጓዝ ነው ፖለቲከኛ የሚባለው።
እኔ ካህን ነኝ፣ የታየኝም የአቡነ ጴጥሮስ ሐውልት መነሳት የለበትም ብዬ መናገር ይሄ ፖለቲካ ነው። ቤተ ክርስቲያኗ ከምትሰጣቸው ዘርፈ ብዙ አገልግሎቶች መካከል ለታዳጊ ሕፃናትና ለወጣቶች የመጽሐፍ ቅዱስ ጥናት እንዲሁም በዚሁ አሜሪካን ሀገር ለተወለዱ ሕፃናት የአማርኛ ቋንቋ ትምህርት ይገኝበታል። በተጨማሪም በዚህ ቤተ ክርስቲያን ውስጥ የሚገኘው የፍቅር ኅብረት ሰንበት ትምህርት ቤት በቀሲስ ዶክተር አማረ ካሳዬ የተቋቋመ መሆኑ ይነገርለታል። ይህም ሰንበት ትምህርት ቤት ቤተ ክርስቲያኗ አሁን ለደረሰችበት እድገት እንድትበቃ የበኩሉን ድርሻ እንደተወጣ ብዙዎች ይስማማሉ። ከቀደምት ሰንበት ትምህርት ቤት መስራችና አባላቶች ጋር የተደረገውን ውይይት ከዚህ እንደሚከተለው እናቀርባለን።